በውሃ ላይ ቆሞ ውሃ የጠማው ማህበረሰብ በዚህ ዓመት በራያ ራዩማ ሙሉ ከባድ የሚባል ድርቅ ተጋርጦበታል። የ2018 የክረምት ዘመን ባጋጠመው የዝናብ እጥረት ምክንያት በሞላው ራያ በሚባል ደረጃ ከባድ ድርቅ ተጋርጦበታል። በቆላማው ራያ በራያ አዘቦና በጨርጨር ወረዳ ያለው የድርቅ ሁኔታ ለየት ያለ ሆኗል። በዚህ ሰዓት አብዛኛው በማሽላ ዘር የተሸፈኑ እርሻዎች በሙሉ በዝናብ እጥረት ምክንያት ደርቀዋል። የራያ ህዝብ ተቀዳሚ ምርት የሆነውን የማሽላ ዘርን ከጥቅም ውጭ ሆኖ በዚህ ሰዓት ከብቶችን እየበሉት ይገኛል። በአጠቃላይ በራያ አዘቦና ራያ ጨርጨር ያሉት እርሻዎች ሁሉ ሙሉ በሙሉ በሚባል ደረጃ በዘር ያልተሸፈኑ በድርቅ የተመቱ ሆነዋል። ይህ ማለት ግን በሌሎች የራያ አካባቢ በቂ የሆነ ዝናብ አለ ማለት አይደለም። የተወሰኑ የጎርፍ ቦታዎችን ትተን የተቀረውን መሬት በዝናብ እጥረት ምክንያት በሰብል ያልተሸፈኑ ናቸው። የዋህና ደጉ የራያ ማህበረሰብ ለራስ ተርፎ ለሌሎችም የሚረዳ ሀብታምና ለጋሽ ህዝብ ዛሬ ከባድ የድርቅ አደጋ ገጥሞታል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቼ ይህንን መልእክት ለሁሉም እንዲዳረስልን ዘንድ ሼር አድርጉልኝ። ያ ውሃ ለምነው ወተትና እርጎ የሚሰጥ ህዝብ ዛሬ በከባድ ድርቅ ተመተዋል። ለከብቶቹ የሚሆን ሳር ሆነ ለቀጣይ ዓመት የምርት ዘመን ምንም የሚታፈስ ነገር የለም። ከዚህ የበለጠ አሳሳቢ ጉዳይ ይኖራል የሚል እምነት የለኝም። በዚህ ሰዓት ስለ ጦርነት የማሰብ ይልቅ ህዝባችን ላይ የተደቀነውን የድርቅ አደጋ ማሰብ ይሻለናል። የህዝባችንን ሞራልና ስነ ልቦና የሚጠገንበት ከገበሬው ጎን ሆነን የምናግዝበት ጊዜና ሰዓት አሁን ነው። ህዝባችንን በረሃብ ምክንያት እንዳይጎዳብን አስፈላጊውን ቅድመ ጥንቃቄ ማድረግ አለብን። ስለዚህ ለሚመለከተውን አካል ለዚህ ለተጋረጠብን አስፈሪውን ድርቅ ቅድመ ዝግጅት ማድረግ ይኖርበታል። ውሃ ላይ ቆሞ ውሃ የጠማው የራያ ህዝብ ድምጽ እንሁነው። ትኩረት ለራያ ህዝብ። ሰላም